ሰላም ውድ ተመልካቾቼ፣ አሁን ደግሞ በሶስተኛ ፎቅ ሩም 362 ላይ የምንገኘው ማለት ነው። ስለዚህ ስራዎች ነው ዛሬ ማሳያችሁ። ሰላም ጤና ይስጥልኝ። የተለያዩ ኤሌክትሪክ ስራዎችን ለማሳየት ነው የተገኘሁት። ደስ ባገኘኋችሁና በጣም ደስ ብሎኛል። መንግስት ይባላል ቢዝነስ ሰራ ራስን አስተዋውቁልኝና ከዛ ወደ እቃዎች እንገባለን ማለት ነው። እሺ ኤሎን ይባላል። ይሄኛ 16 ኬጂ ሚዲያ ይባላል። ሰሚ አውቶማቲክ ማሽን ነው እንደምታየው። ዋጋው 120 ሺህ ብር። የዚህኛው ደግሞ ዋጋ ፉል አውቶማቲክ ይሄ ሚዲያ ነው 12 ኬጂ ነው 160 ሺህ ብር። 160 ሺህ ብር የሚፈልጉትን ፓወር ስለዛው ነገር ይሄ ስቲመርም አለው ማድረቂያም አለው እንደምታየው ነው። ፉል ድራይድ ስለሆነ ዋጋው ከፍ ያለ ለዛ። ይሄ ደግሞ ሉፍራቴሊ ይባላል። ጣሊያን ነው 60 በ60 የጣሊያን ምርት ነው። ጣሊያን ምርት ነው። ግማሽ ጋዝ ግማሽ ኤሌክትሪክ ነው። 60 በ60 ይባላል ሳይዙ። 60 በ60 ነው ሳይዙ። ለምንድን ነው የሚለዩት? አንደኛ ሁለተኛ ካለው ስቴንለስ ነው። ስቴንለስ ናቸው። ዋጋው 78 ሺህ ብር። አሁን ላይ ያለው ዋጋ አሁን አለ 78 ሺህ። ይሄ ደግሞ ክላስ ይባላል። የት ሀገር ምርት ነው? ፉል ስቴንለስ ነው። ይሄ ቱርክ ናቸው። ይሄኛው 80 አጠቃቀሙን ታሳያችኋላችሁ። 84 ሺህ ብር። አዎ ሲመጡ እናሳያችሁ። 84 ሺህ ብር። እቺ ደግሞ 50 በ50 እዚህ ጋር አለች። ያው 50 በ50 ነው። ፊስታ ትባላለች። 50 በ50 ፉል ኤሌክትሪክ ነች። ለዚች ዋጋ አሁን ያለው ዋጋ 50 ሺህ ብር። አሁን ላይ ያለው ዋጋ 50 ሺህ ብር። ዋጋ ያለው 50 ሺህ ብር። እዚህ ጋር ደግሞ የምታየው 20 ኬጂ ኳርትዝ ይባላል። አሁን ያለው ዋጋ 78 ሺህ ብር። 3 ሞተር ናቸው። ፓምፕ ሞተር አላቸው። ይሄ ደግሞ 16 ኪሎ ነው። እነዚህ 16 ኪሎዎች ደግሞ 64 ሺህ ብር። አሁን ባለው ዋጋ 16 ኬጂ ናቸው። በጣም ደስ ይላል። እስኪ አንድ ጊዜ እነሱ ፍሪጆችን እንያቸው። ፍሪጆቹ ትንሹ ሃይሰንስ አለ እዚህ ጋር። ሃይሰንሱ በዚህ 50 ሺህ ብር። በዚህ ሳይዝ 50 ሺህ ብር። ናሽናሎቹ ደግሞ 66 ሺህ ብር ናቸው። እቺ ደግሞ አለች ሚዲያ ነች 5 ሺህ ብር 200 ሊትር። እቺ ደግሞ 90 ሺህ ብር ነው አሁን ባለው ማለት ሚዲያ ነች። ስንት ሊትር ነው? 260 ሊትር። 260 ሊትር። ይሄ ደግሞ 261 ሊትር ሌጋስ አሁን ያለው ዋጋ 80 ሺህ ብር። እነዚህን አበባ እንዴት አያችኋቸው? ያማምራሉ። እነዚህ አበባዎች የመሀል ጠረጴዛ ላይ የቤት በፍሬ 800 ብር ነው። በፍሬ 800 በፍሬ ነው አንዱ። ቡና ዝም ያለ 20 ሺህ ብር ቀነሰ። እንድች እንዳለች እንደዚች እንዳለች 20 ሺህ ብር። እስኪ እዚህ ጋር ማያቸውን ሳህኖች እቺ ላምፕ ደግሞ አለች። እቺ 12 ሺህ ብር አሁን ባለው ዋጋ 12 ሺህ ብር። የተለያዩ ቻርጅ ዳይሬክት ማለት ሶኬት ዳይሬክት። እስኪ ወደ እነዚህ እቃዎች እነዚህ ሴራሚክ ናቸው። ያ ባለ 5 መጥበሻ አላቸው። የኛው 23 ሺህ ብር። እነዚህ አንድ ላይ ናቸው። እነዚህ አንድ ላይ 5 እነዚህ 23 ሺህ ብር። የተለያዩ ጁስ መፍጫዎች አሉ ተበተናቸው። እዚህ ጋር ሴት ኤር ፍራየር ይባላሉ። 13,500 እስከ 25,000 ብር ድረስ አላቸው።
ሰዎች ምንድን ነው መጠንቀቅ ያለባቸው? እነዚህን ከመግዛታቸው ደግሞ ማወቅ ያለባቸው ነገር ኳሊቲ ነው ማወቅ ያለባቸው። ከእቃው ስለሚለያይ ኳሊቲውን ማወቅ አለባቸው። ኳሊቲ ማለት እናንተ ጋር መጥቶ ሲገዙ ለየት ያለ ምን አለ? ብራንዶች አሉ። ፍራንስ ሞሊክስ ስፔሻል ኳሊቲ። እዚህ ጋር ሼፍ ዲሾች አሉ። እነዚህ ናቸው፣ ሴት ናቸው። እስከ 20 ሺህ ብር ዋጋቸው። እስከ 20 ሺህ ብር ባለው አሁን ላይ ይሸጣል። እስከ 20 ሺህ ብር ባለው ይሸጣል። እነዚህ አይታችኋቸዋል። ስቲመር ናቸው። ምንድን ነው እነዚህ? ስቲመር ናቸው። ካውያ ስቲም ካውያ ናቸው። እነዚህ ዋጋቸው 19 ሺህ ብር ነው። የሶስቱም ዋጋ ተመሳሳይ ነው። እዛ ጋር ያለው ሳከር ነው። እነዚህ ሳከር ናቸው። እንግዲህ ውድ ተመልካቾች አጠቃቀሙንና እንዴት ማግኘት ትችላላችሁ የሚለውን ነገር ስልካቸውን ቪዲዮ ላይ ስለማስቀምጥ በሱ ደውላችሁ መጠየቅ ትችላላችሁ። አድራሻቸው ደግሞ መገናኛ ዘጠኝ ሽታ 3ኛ ፎቅ ሱቅ ቁጥር 362 ነው። እዚህ ጋር ኦቭን ናቸው። ኦቭኖች አሉ። ማይክሮ ኦቭኖች አሉ። እነዚህ ኦቭን ናቸው። ከታች መጥበሻ ያላቸው ነው። እዚህ ጋር 3 ወር ከስር ደግሞ መጥበሻ አለው። አርስቶ መስሪያም አላቸው። ሚኒ ኦቭን ናቸው። ሌት ያላቸው። ምን ያክል ነው የሚሸጡት? እነዚህ የምን ብራንድ ናቸው? የምን ብራንድ ናቸው? ብራንዶች ቱርክና ቻይና። እነዚህ ለየት ያሉ ናቸው። አሰሩን ከዋናው ጁሴን በላይ ናቸው። ኦኬ፣ አሰር መለያ ያላቸው እነዚህ ማለት ነው። 18 ሺህ። የምን ብራንድ ናቸው? እነዚህ ፍራንስ እና ቻይና ማለት 18 ሺህ ነው የሚሸጡት። በሊትር ነው በምንድን ነው ዋጋ ልዩነት? ለምሳሌ ይሄን በሊትራቸው ይሄ ያለ ፈረንሳይ ነው። 400 ዋት የስጋ መፍጫ ነው። ሙሉ የስጋ መፍጫ ናቸው። እንደዚህ ሚክሰሮች አሉ። 3 ሊትር እስከ 7። ስለዚህ ቀለል ያሉ እንትኖች የሚሰሩ ሰዎች ይሄንን ማድረግ ይችላሉ። ሳምቡሳ ጎንና ቤት ውስጥ የሚሰሩ ሰዎች ቶስተሮች አሉ። እዛ ጋር ታች እንደምታያቸው እነዚህ ቶስት ማድረግ የምንድን ናቸው? እነዚህ የስጋ ቶስት። እዚህ ጋር ማየት እነዚህ ስቶቮች ናቸው። ዲጂታል ተቀባሪ ናቸው። ተቀባሪ ናቸው። ተቀባሪ ነው ባሉ ወተርፕሩፍ ናቸው ማለት ነው። ወተርፕሩፎች ናቸው። ማንኛውም እየሰሩ ውሃ አንጠብት ነገር ቢረጥባቸው ያነክ ምንም ችግር የለባቸው። ሳከሮች አሉ። ሳከሮች አሉ። እዚህ ጋር ማይክሮ ማሞቂያ እነዚህ ማሞቂያ ናቸው። 35 ሺህ 30 እስከ 35 ከ30 እስከ 35 ሺህ ነው የሚሸጡት። ዋጋቸው እንደዛ ነው። እዚህ ጋር ያሉ የስጦታ እቃዎች ደግሞ እዚህ ጋር ያሉ ፈለጋችሁት እዚህ ጋር የምታዩዋቸው የተለያዩ የስጦታ እቃዎች ናቸው። ለየት ያሉ የወተት ማቅረቢያ እና የቡና ማቅረቢያ ናቸው። እንግዲህ ከምታዩት መርጣችሁ ዛት የሚችሉ ነው የሚሆነው። እጅግ በጣም ብዙ ከመሆናቸው የተነሳ መርጥ የሚጠይቀው ራሱ ኮንፊዚዮን ያለው ላይ ያሉ ነገሮች እነዚህ እነሱ ጌጦች ናቸው። ሻማ ማብሪያ ናቸው። የሻማ ማር ናቸው። እነዚህ ሻማ ማብሪያ የተለያዩ ጌጣጌጦች ናቸው። እዛው እያለ ፎቶ ነው ያስፈልጋል ነገር ተመልካቾቼ እንዴት ማግኘት እንደምትችሉ ከዚሁም ደግሞ በአካል መምጣት የማትችሉ ሰዎች እቃውን እንዴት ነው ማግኘት የሚችሉበት ታስቡ ከሆነ አሁን በምጠይቀው ጥያቄ ጥያቄያችን ይመለሳል ማለት ነው።
አድራሻችን መገናኛ ዘርፎች ዲሊቨሪ ያለን ስልክ ቁጥር እዚህ ስር በሚቀመጥ አድራሻ መደወል ነው ያላችሁበት መስማት ነው። በጣም ደስ ይላል። እስኪ ወደ ክፍለ ሀገር ላሉት ውስጥ ላሉት ግን ወደ ክፍለ ሀገር ላሉት ክፍለ ሀገርም በመልእክተኛ እቃችን ይላል። በፕሌንም ቢሆን በማንኛውም ቢሆን በፕሌን እንኳን ታነጻላችሁ። በጣም ደስ ይላል። ክፍለ ሀገር የምትፈልጉ ከስተመሮቻችን ለጫኞች መርካቶ ውስጥ እንደዚሁም ደግሞ የተለያዩ ከተማ ፓርኮች ላይ ጫኞች አሉ። ወደ ክፍለ ሀገር የሚጭኑ ጫኞች አሉ። እስከነሱ ድረስ ወስደው የሚሰጡላችሁ ነው የሚሆነው። በፕሌን የምታስልኩ ከሆነ ደግሞ እስከ ኤርፖርት ድረስ ወስደው ይሰጡላችኋል። ከተማ ውስጥ ላላችሁ፣ አዲስ አበባ ውስጥ ላላችሁ ደግሞ ራሳችሁ አምጥተው የሚሰጧችሁ ነው የሚሆነው ማለት ነው። ስለ እቃው ስለ እያንዳንዱ ነገር ብላችሁ ማናገር ትችላላችሁ። ስልካቸው ተቀምጦላችኋል ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። ይህ መንገድ ነው። ቻናሉን ሰብስክራይብ ማድረግ ቤተሰብ ሁኑ። እንድሰራላችሁ የምትፈልጉት ቢዝነስ ካለ ኮመንት ላይ ማስቀመጥ ትችላላችሁ። እናመሰግናለን።